በዚች ምድር ላይ ለራሱ ዝቅተኛ ግምት እንደሚሰጥ ሰው ሞኝ የለም። አንዲት ወርቃማ ሕግ አለች። እሷም አንተ የምታስበውና የምትል ሲሆን አንድ ሰው ለራሱ እኔ ፈሪ ነኝ ብሎ የሚነግረው ከሆነ ያ ሰው ፈሪ ነው። በተቃራኒው እኔን የሚያቆመኝ አንዳችም ኃይል የለም ያለን ሰው ማንም አያቆመው። ውጨኛው አካላችን የውስጣችን ነጸብራቅ ነው። ስለዚህ መሆን የምንፈልገውን ለራሳችን ደጋግመን እንንገረው። ነገር ግን ይህን ሳናደርግ ስንቀርና መጥፎ ሐሳቦች ወደ ጭንቅላታችን እየገቡ የሚበጠብጡን ከሆነ ሕይወታችን የተመሰቃቀለና ህልማችንን እንዳናሳካ ምክንያት ስለሚሆነን ሁል ጊዜም ቢሆን መጥፎ ሐሳብ ወደ ጭንቅላታችን ሲመጣ ፊት በመንሳትና ባለመቀበል ወይም ያንን ሐሳብ በራሳችን ላይ ባለማንጸባረቅ ምክንያታዊ በመሆን መልካም ሐሳቦችን ብቻ በራሳችን ላይ በመዝራትና በማሰብ በማሰላሰል ነገ ከነገ ወዲያ ሕይወታችን ያማረ እንዲሆን ትልቅ ሚና መጫወት ይኖርብናል። ምድር የዘራችሁትን እንደሚሰጣችሁ አይምሮም መሬት ላይ የዘራችሁትን እንጂ ሌላ ነገር አይሰጣችሁም። ሁል ጊዜ ስለ ድህነትና ስለ ማጣት የምትናገሩ ከሆነ ያ ድህነትና ማጣት በእናንተ ላይ እንደሚነግስ ምንም ጥርጥር የለው። ነገር ግን ስለ ሀብትና ስለ ዝና ወይም ትልቅ ስለመሆን የምታስቡ ከሆነ አይምሮአችሁ ያንን ነገር በመለማመድ ወደ ውጫዊው አካል ያወጣውና እናንተም ባላሰባችሁትና መች እንደሆነ ባላወቃችሁት ጊዜ ሕይወታችሁ ወደ ስኬት ጎዳና ያምራል። በፍጹምና በጭራሽ አልችልም የሚለውን ነገር ከውስጣችሁ ማስወገድ መቻል አለባችሁ። ሰዎች ስለ እናንተ የሚያስቡት ነገርም ቅንጣት ታክል ሊገርማቸው አይገባም። ብዙ ሰዎች እምቅ ችሎታ እያላቸው ተሰብስበውና ታስረው ቤታቸውን ቆልፈው የሚቀመጡት ለዚህ ምክንያት ነው። ሰዎች የፈለጉትን ነገር ማውራት ማሰብ ይችላሉ። ነገር ግን በሕይወታችን ላይ ምንም ነገር ሊጨምሩና ሊቀንሱ እንደማይችሉ ማሰብ አለብን። ይህ በሚሆንበት ጊዜ ስኬት እየፈጠነ እየገሰገሰ ወደኛ መምጣቱ ግልጽ ነው። ስለዚህ መልካም ነገሮችን ብቻ እናስብ። ውድ የቻናሌ ተከታታዮች ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን